ኃጢአት የመጀመሪያ ቀን ታውቃላችሁ መዝናኛ ነው። የሁለተኛ ቀን ልማድ ነው። የሶስተኛ ቀን ባህሪ ነው። ስቴጅ በቀየረ ቁጥር አቅም እየጨመረ ነው የሚሄደው። እስክትነካ ነው ስትነካው አዲስ ኃጢአተኛ ያስታውቃል። ማረኝ 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 ሲደግምስ ምረቷል። ሶስተኛ ሲያደርገው ጥቅስ ነው ታኮ የሚያስገባው። አይ እንዲህ አይነቱ አይድንም። በእግዚአብሔር ቃል ጠቅሰህ ኃጢአት የመስራት ሌቭል ላይ ከደረስክ ተላልፈ ተሰጥተሃል። ሰው እንዴት የእግዚአብሔርን ቃል ከፍቶ አይወቀስም? እንዴት ጥቅስ አንብቦ ኃጢአት ያደርጋል? አበይት ወይም ገዳይ የሚባሉ የኃጢአት አይነቶች አሉ። ስምንት እጅግ ከባድ ገዳይ የሚባሉ ኃጢአቶች አሉ። ከነዚያ ውስጥ አንዱ ዝሙት ነው። አንዱ ሆዳምነት፣ ለምግብ ለብዛቱ፣ ለጥራቱ፣ ለጣዕሙ፣ ለሰዓቱ አስቦ ተጨንቆ መብላት ሆዳምነት ይባላል። ሆዳምነት ወይም ስስታምነት ጌታም ድል ከነሳቸው ከሦስቱ አርእስተ ኃጣውእ አንዱ ነው። ከስምንቱ አበይት ኃጢአቶችም አንዱ ነው። ትዕቢት አንዱን፣ ስግብግብነት አንዱን፣ እንዲህ ያሉ 8 ኃጢአቶችን እንዘረዝራለን። እኔ ዛሬ እነሱ መዘርዘር አይደለም አላለ። ከነዚህ ውስጥ አንዱ የሚደመረው ከንቱነት ይባላል። ይህ ኃጢአት ስንት ጊዜ ተደጋገመ፣ በቃ ተስፋ የለም የሚል ፈተና የጥላት ሐሳብ ነው፣ የኛ ሐሳብ አይደለም። በሰይጣን እንዳንታለን እንጠንቀቅ። ይሄ የሰይጣን ሐሳብ ስለሆነ ማለት ነው። ይሄ ኃጢአት ስንት የተደጋገመ፣ በቃ ተስፋ የለም፣ እግዚአብሔር ይቅር አይልም፣ አንተ መቼም አትላቀቅም፣ እግዚአብሔርም መቼም አይምርህም። ብዙዎቻችን የምንፈተነው እንደዛ ስለሆነ ማለት ነው። የሆነ ኃጢአት እንሰራለን፣ የሆነን በደል እንሰራለን። ከዛ በኋላ ያን ኃጢአት መተው የምንችል አይመስልንም። ነገ መልሰን እንሰራለን፣ ንስሐ እንገባበታለን፣ ተውኩት እንላለን። ከዛ ደግሞ ነገ መልሰን እንሰራለን። በተመሳሳይ ኃጢአት ውስጥ ያላችሁ ንስሐ ትገባላችሁ፣ ድጋሚ እዛው ናችሁ። አሁንም ንስሐ ትገባላችሁ፣ ድጋሚ እዛው ናችሁ። ብዙ ኃጢአቶችን አታደርጉ። ነገር ግን የተወሰኑ ወይንም ስፔሲፊካሊ አንድ ኃጢአትን ግን ማስወገድ አቅቷችኋል። እንዲህ አይነት ሁኔታ ውስጥ ያላችሁ ሰዎች እየተፋለማችሁ ወይንም እየተዋጋችሁ ያላችሁት ከስሜታችሁ ጋር ብቻ አይደለም፣ ከአጋንንትም ጋር ጭምር ነው። አጋንንት ስላችሁ እዚህ ጋር በደንብ አድምጡ። መጽሐፉ ግን ምንድነው የሚለው? የቀደመው እባብ እርሱም ዓለሙን ሁሉ የሚያስተው ዲያብሎስና ሰይጣን የሚባለው ወደ ምድር ተጣለ፣ በዚያ ስፍራም አልተገኘለትም። እርሱም ጋር ላሉ መላእክቶቹ በዚያ ስፍራ አልተገኘ። እባብ የሚያወራ እባብ፣ ስማርት የሆነ ጥበቡን ያረከሳት እንጂ ጠቢብ የሆነ የብርሃን መልአክ እስኪመስል ራሱን ዛሬም መቀየር የሚችል የጨለማ ኃይል፣ እንደ እግዚአብሔር ለመሆን የፈለገ በልዑል እመሰላለሁ ያለ፣ ከምድር ከፍታ በላይ ከዳመናዎችም በላይ ደግሞ ከፍ ከፍ ላለው ያለ፣ እግዚአብሔር ግን ወደ ምድር ትጣላለ ወደ ሲኦልም ጥልቅ ትወርዳለ ብሎ የተናገረው፣ በውበቱ ምክንያት የኮራ በእግዚአብሔር ፊት ሊጋርድ የተቀባ ኪሩብ የነበረ ግሩም ድንቅ ፖዚሽን የነበረው መልአክ እግዚአብሔር ልብ በሉ ምድር ላይም በሰማይም ያለውን ፍጥረት ሁሉ ፈጥሮ ሲጨርስ አንዳንድ ሰው እንደዚህ ብሎ ይጠይቃል፣ እግዚአብሔር ግን ለምን ሰይጣንን ፈጠረው? እግዚአብሔርን የመሰለ አምላክ እንዴት ሰይጣንን ይፈጥራል? መልሱ እግዚአብሔር ሰይጣንን ሰይጣን አድርጎ አልፈጠረውም። እግዚአብሔር ሲፈጥረው ምን ነበረ? መጽሐፍ እንደሚለ አንተ ውበት የተፈጸመ መደምደሚያ ነህ፣ ጥበብህን አረከስካት እንጂ እኮ በቃ የተሰጠ ጥበብ። አንተ እኮ በእግዚአብሔር ፊት ሊጋርድ የተቀባ ኪሩብ ነበርክ። ሎክ የነበረው ፖዚሽን ሚካኤል እንኳን የሌለው ገብርኤል የሌላቸው ፖዚሽን ላይ ነበር የነበረው። እግዚአብሔርን ሊጋርድ የተቀባ ኪሩብ ነበረ። እንደዛ በቃ ያን የሚያክል ክንፉን ዘርግቶ እንዴት ግሩም መልአክ ነበረ። እግዚአብሔር ክፉ ነገር አልፈጠረምም። እግዚአብሔር ሰይጣንን ሰይጣን አድርጎ ፈጠረው። መጽሐፍ ምን ይላል? እግዚአብሔር ፈጥሮ ሲጨርስ እግዚአብሔርም ያደረገውን ሁሉ አየ፣ እነሆ መልካም ነበረ። ነበረ ነው አይደለም፣ መልካም ነበረ። ይህም መልአክ እንደዚሁ ነው፣ መልካም ነበረ። ስለዚህ እግዚአብሔር ሰይጣንን ሰይጣን አድርጎ አልፈጠረውም። እግዚአብሔር በእጁ ስራ ላይ እንከን የለም። ግን መጽሐፉ ጥበብህን አረከስካት፣ በውበት ምክንያት በፖዚሽን ምክንያት ልብ ኮርቷል። ሕዝቅኤል 28 ከዳመናዎች በላይ ከፍ ከፍ አደርጋለሁ በልዑልም እመሰላለሁ አልክ። የአሁኑን የኢየሱስን ቦታ እሱ ፈለገው። ከዚያስ ትጣላለህ፣ ወደ ጥልቁም ገና ትወድቃለህ፣ እስከ ምድር ዳርቻ ተቆረጥክ ምናምን እያለው ኢሳይያስ 14 ላይ ደግሞ አወራና ይሄ ሰፈር እባብ አይደለም ሳር ለሳር የሚሄድ ራሱ እያደነ ከኛ ምንም እርዱኝ ያላለ አግዙኝ ያላለ ጫካ ለጫካ እያደነ የሚሄድ ምስኪን አውሬ ያለ እሱ ነው በለው፣ አናቱን ቀጥቀጠው ምናምን። ለምን ዘፍጥረት ላይ አናቱን ይቀጠቅጣል የእሷ ዘር ይላል? እንደሱ አይደለም። ይሄ ምድር አውሬ ነው፣ እንስሳ ዘር አንዱ ነው፣ ምድር ታውጣ ከተባለው ውስጥ አንዱ ነው። እንደገና ደግሞ ዘሮቿ አይልም፣ በአንተ በእርሷና በዘሯና በዘርህ መካከል ነው የሚለው፣ እሱም ኢየሱስ ነው። እኛን እንዳይደለም የምታውቁት እባቡም
ይሄኛው እባብ አለመሆኑ። ከእንደገና ደግሞ መዓት ወንዶች እባብ እንደሚፈሩ የታወቀ ነው። እንደውም እሱ ሮጦ ሚስቱ የምትገልለት ሁሉ አለ። ስለዚህ ይሄ ጥቅሱ እኛን ወንዶች የሚመለከት አይደለም። እሱ ዘሎ ሶፋ ላይ ወጥቶ ያዡ በዩ ምናምን ባገኘሽው በዩ የሚል ብዙ ባል እንዳለ እንገምታለን እና እኛን ሁሉ አይመለከትም ማለት ነው። ራስን ይቀጠቅጣል ማለት ምን ማለት ነው? ራስ ማለት ምንድን ነው? ስልጣን፣ አቅም፣ መግዛት፣ የበላይ መሆን፣ ኦቨርሩል ማድረግ፣ በሰዎች ህይወት ላይ በሰዎች መንፈሳዊም ስጋዊም ህይወት ላይ የበላይ መሆን፣ ገዢነት፣ ሬን ማድረግ፣ አውቶሪቲ፣ ስልጣን። ኢቭን ሰዎች በሞት ባሻገር ያለውን ነገር በማሰብ በሞት ፍርሃት ውስጥ ሁሉ እንዲቆዩ የሚያደርግ ማዕት አይነት አውቶሪቲ በመቃብር ላይ ስልጣን ያለው የጨለማ ኃይል በሰዎች የግል ህይወት፣ የማህበር ህይወት፣ አገራዊ ህይወት ላይ ሁሉ ስልጣን በሰዎች ላይ ይህ ነገር እንዳይሰራ በሰዎች ላይ ስልጣኑ እንዳይሰራ የሴቲቱ ዘር አንድ በአንድ እነዚህ ነገሮች ያስወግዳል። እና ጌታ ኢየሱስ መጣ 33 ዓመት እዚህ ምድር ሲኖር የመጀመሪያው ያደረገው ነገር የዲያብሎስን ስራ ማፍረስ ነው። ምንድነው የዲያብሎስ ስራ? የዲያብሎስን ስራ ሊያፈርስ የእግዚአብሔር ልጅ ተገለጠ። ምንድነው የዲያብሎስ ስራ ማለት? የዲያብሎስ ስራው እንትኑ የዕለት እንጀራው ምንድነው? የዲያብሎስ ስራው። የዲያብሎስ ስራ ሲባል ጥንቆላ፣ መተት ምናምን አለ፣ እሱ የጠንቋዮች ነው። የዲያብሎስ የዕለት ዕለት ስራው ኑሮ ማለት መተዳደሪያው ምን? አቤት ያለማቋረጥ በጥንቆላም በለው በመተትም በለው በማገዳደልም ይሁን በመግደልም በለው በማናቸውም በየትኛው መንገድ ግለጠው ያለማቋረጥ አመጻን ወይንም ኃጢአትን ማድረግ ነው የዲያብሎስ የመጀመሪያ ስራው። ያለማቋረጥ ሰይጣን ትዝ ይላችኋል፣ አንድ ጊዜ ነበር ንስሐ የገባው። ዘይላችሁ የሆነች ቦታ ብቻ ነው እስከዛሬ ንስሐ የገባው ትዝ የሚለው ሰይጣን ስራው ምንድነው? ያለ ንስሐ፣ ያለ ጸጸት፣ ያለ መመለስ በየሰዓቱ ደቂቃው ምን ያለማቋረጥ ምን መስራት? አመጻ፣ ኃጢአት። ይሄ የማን ስራ ይባላል? የዲያብሎስ። ኢየሱስ እዚህ ምድር ላይ የመጣበት ነገር ምንድነው? ይህ የዲያብሎስ የውድቀት ተፈጥሮ፣ ይህ የዲያብሎስ የዕለት ዕለት ስራ በማን ላይ ሁሉ ነበረ? ሰዎች ላይ ነበር። ሰዎች ምን ሆነው እየኖሩ ነበረ? በአየር ላይ ባለው አለቃ ፈቃድ ነው የሚመሩትና በኃጢአት ባሪያ ሆነው ምንም ማምለጥ በማይችሉበት ሁኔታ አንድም ቀን እንኳን በጽድቅ ለመኖር በራሳቸው በማይችሉበት ሁኔታ ሰዎች ሁሉ የኃጢአት ባሪያዎች ነበሩ። የኃጢአት ባሪያ ምን ማለት? የኃጢአት ባሪያ ማለት ኃጢአትን አናደርግም ማለት ከባድ ነው። ግን የኃጢአት ባሪያ ምን ማለት? ባሪያ ማለት ፈቃዱ ሁሉ ሌላ ፈቃድ ስር ያለ የራሱን እንኳን ፈቃድ ላድርግ ቢል የማይችል በሌላው ፈቃድ ስር የሚኖር። መጽሐፉ ምን ይላል? እናንተ አስቀድሞ በአየር ላይ ባለው አለቃ ፈቃድ ማን ነው ከዚህ ታዲያ ነፃ ያወጣን? ነግራቸዋለሁ። አንድ ክርስቲያን ዛሬ ሰይጣን ኃጢአት ሊያሰራው አይችልም። አንድ ክርስቲያን ዛሬ ኃጢአትን የሚሰራው በገዛ ፈቃድ ፈልጎ አምኖበት። በዓለም ላይ ያሉ ሰዎችን ግን መጽሐፉ ነው የሚለው። እኔ እዚህ መጽሐፍ አስተማሪ ክርስቲያኖች ይስታሉ፣ ግጥም አድርጎ ይስታሉ፣ ይደክማሉ፣ አዎ ይፈተናሉ፣ አዎ ይስታሉ። ምንም ያው ተጽፏል፣ መቼስ የተጻፈ ነው አንክድም። ግን አንድ ክርስቲያን ሔዋን አታላኝ ነው አሳስታኝ ነው እኮ የበላሁት ሌላውን አይችልም። አንድ ክርስቲያን በቀለ እኮ ሸውዶኝ ነው እኔ እኮ ጓደኞቼ ናቸው ጋር ትንሽ ፉት እንበል ብለውኝ ብሎ ማሳበብ አይችልም። ለምን? ማንኛውም ክርስቲያን በሰዎችም ግፊት በምንም ማሳበብ እንዳይችል ተደርጓል። እንዴት? ያንን ነገር ነው የማለት አቅም ተሰጥቶታል። መጽሐፌ ነው የሚለዋ። መጽሐፉ ምን ይላል? ቀድሞ በአየር ላይ ባለው አለቃ ፈቃድ ትኖሩ ነበር። ምን ማለት ነው? መልካም ልሆን ብትሉ አትችሉም። አልሰራምን ብትሉ አትችሉም። እየነዳ ወስዶ ጠጅ ቤት፣ እየነዳ ወስዶ ዳንኪራ ቤት፣ እምቢ ብትልም እያፋሸገ ዘዴ ብትጠቀምም ማጨስ ግዴታ ነው። መስከር ግዴታ። ሲጋራ የ109 ዘዴዎች ምናምን ብለ አንበ መጀመሪያ 10 ምታጨስ ከሆነ ዛሬ 9 ግዛ። 9 እንዴ 8 ግዛ። ዲሴንቲሳይዜሽን ነው ምናምን በቃ ዘዴዎች አሉ፣ ታክቲኮች። ከዛ አትችልም። ውሸት ነው። የሚቀጥለው ዙር የቀነስካቸውን ሁሉ ጨምረህ ነው አብረ ምታጨስ። ተዋይተሃል። የጾሙ ጊዜ ጸባይኛ ይሆናል ምናምን እንዴት ነው ምናምን ኢየሱስ ያድናል ሁሉ ምናምን ምትለው ጾሟ ትለቅ እንደዚህ ነው እኮ ሊል ነው። ገብቷል አይደለ? አይተውም። ጾሟ እንዳለቀች እንዴትም ጥርሱን ነክሶ ተቆጣጠረው ሱስ፣ መጠጥ፣ ኃጢአት፣ ዳንስ ምናምን ልክ ስታርቅ በስማ ራሱ ይለጠፍለታል። የጌታችንና የመድኃኒታችንን ኢየሱስ ክርስቶስን ትንሣኤ በዓል ምክንያት በማድረግ የዳንስ ምሽት በእንትኑ ከጮኛው ጋር ከመጡ ዋጋ ይቀንሳል። ሞር ነገሩን ለማጧጧፍ እንደውም ዋጋ ይቀነስልሃል ማለት። ትልልቅ ሰው ተመክሮ ተዘክሮ እዛው መጠጥ ላይ ነው፣ ጠጅ ላይ ነው ምናምን። እናንተ ክርስቲያኖች ምንም ወጣት ብትሆኑም በኃጢአት መፍገምገም ወጣና ገባ እያላችሁ በአይን ፈተና በስጋ ፈተና በምናምን ብትፈተኑም ይሄን ያህል ግን ባሪያ አይደላችሁ። ይሄን ያህል ግን እንዲህ አንቆ
ወስዶ ጠጣ እያለ አተላ አይግትህም። እግዚአብሔር ይመስገን። አቤት ኖ ማለት የቻልከው እንዴት ነው? አቤት እንዴት ቻልክ? ያንተ ጥርስ ጫት አያደቅምን? የኛ እንደውም በደንብ አያደቅምን? ያልተበላ ጥርስ፣ ኃጢአት ያልገዘገዘው ጥርስ ብረት ያደቃለኛ። እና ታዲያ ምንድነው ኖ እንዴት ቻል? እንዴት ነው እግራችንን አጣጥፈን ልንቅም ያልቻል? እንዴት ነው በኃጢአተኞች ድንኳን ተገኝተን መጠጣቸውን ስንጋስ ስንሰክር አብረናቸው ስንሟዘዝ ያልተገኘ ነው? እንዴት ነው ደፋ ቀናም እያልንም እየወጣን እየገባንም በአይን ፈተና በጆሮ ፈተና በምን ፈተና እየተፈተንም እየተፍገመገምንም ግን ያው ኢየሱስ እያልን ያለ ነው፣ በሰላም ያለ ነው። ለምንድን ወገኖቼ? ኢየሱስ ያን ሰውን እንዲህ ማንቆርት ይዞ እየወሰደ የሚያጋጨውን ኃይል ሰብሮታል። የዛሬው ብቻ መጽሐፉ ነው የሚል። እዚህ ቤት ያለ ሰው እኔ እንደ ክርስቲያን እንዲያስብ ነው ፈልገው፣ እንደ ጴንጤም እንዳታስብ። ጴንጤ ይህንን ጥቅስ ለብዙ ዘመናት አቢዩዝ ስላደረገ መጽሐፉ ምን ይላል? የዲያብሎስን ስራ ሊያፈርስ የእግዚአብሔር ልጅ ምን ሆነ? ተገለጠ። ምንድነው የዲያብሎስ ስራ? ዮሐንስ እንደጻፈው የዲያብሎስን ስራ ሊያፈርስ የእግዚአብሔር ልጅ ተገለጠ ተብሎ እንደጻፈ ጅማን የሚገዙ ጠንቋዮች፣ በጅማ አየር ላይ ያለ አሞራ ይህንን የዲያብሎስ ስራ ሊያፈርስ አይልም። ለሱ ሌላ ጥቅስ አለ ወይ? ወደ ኤፌሶን ምናምን መፈለግ ነው። እዚህ ውስጥ የለም። ጥቅሱ የሚለው ዲያብሎስን ስራ ሊያፈርስ የእግዚአብሔር ልጅ ተገለጠ። እንዴት? ዲያብሎስ ከመጀመሪያው ጀምሮ ያለ ማቋረጥ ኃጢአትን በመስራት ጸንቶ ይኖራልና የእግዚአብሔር ልጅ ይህንን ስራ ሊያፈርስ ተገለጠ። ምን? በጽናት ማቋረጥ የኑሮ ዘዴ ህይወት ስርዓት አድርጎ ሆቢ አድርጎ በመድቦ ዘሰጥቶ የመኖርን ነገር ላፈርሰው የእግዚአብሔር ልጅ ተገለጠ። እንን ሳንረዳ ለጠንቋይ ነው ያነስ ነው ከትልቅ ነገር እናወርደዋለን። ጥቅሱ ጠንቋይ ቤት ሄዳ አንተ አታፈርስም እንዴ? እግዚአብሔር ልጅ ከሰማይ የመጣበት ምክንያት እኔም አንተም ነቢያቱም ያልቻሉትን ነገር ለማፍረስ ነው። ምን? አለማቋረጥ የኃጢአት ባሪያ በኃጢአት ግዞት ስር እያለቀስክ እንኳን ማይላቀቅ እየነዳ ማንቆርቱን ይዞ ሰው እኔ እኮ አልፈልግም፣ እኔ እኮ ሐኪም አጠጣ ብሎኛል፣ ሁለት አምጪ እስቲ። ዶክተሩ ራሱ አታጭስ ማጨስ ሳምባህን ይቦጫጭቃል ብሎ ፎቶ ካሳየ በኋላ እሱ ጓሮ ወጥቶ ሳብ አይችሉም። በሚመክሩህ ነገር አይችሉም። በሚሰጡ ምክር ውስጥ ራሳቸው አይችሉም። ኃጢአት ባርነት ማለት ያ አደጋ እንደሆነ እያወቀ እድሜው እያጠረ እንደሆነ እያወቀ እንደዚህ አይነት ሰዎች በአካባቢያቸው ገጥሟቸው አያውቁም? እየጎዳው እንዳለ እያወቀ የከረከሰ እያወቀ የወደቀ እንዳለ እያወቀ እናው ያበቃለት እንዳለ እያወቀ ግን ያንኑ ሱስ የሚቀጥል ሰው አይታችኋል? የለም። እና እንዴት ነው እናንተ እዛ ደረጃ ሳትደርሱ በደህናው ነው ያላችሁ? አልታወቃችሁ የሆነ ስላስተዋላችሁ የሆነ ጎበዝ ኖ እሱን ባርነት አያምጣው በጌታ ነን እንጂ እዛ ውስጥ የገባን ሰው ካላየህ በስተቀር አታውቅም። ለምን? አንደኛ ውስጡ ስትሆን አይታወቅም። እዛም የሆነው ሰውዬ እኮ አይታወቀውም። አንተን ራቅ ብለህ ስታይ ምን አይነት ምስኪን ሰው ነው። አሁን ይሄ ኑሮ ነው። እንዴት አድርጎ ነው ያሰረው? እንደው ላል እንዴት አድርጎ ነው እንደው ቅፍርድ አድርጎ እኮ ነው ያሰረው። እንዴት አሞ እንደዚህ ሆኖ ተበድሮ ይጠጣል ብላል። እንደዚህ ሆና እንደዚህ ተጎሳቁላ አሁንም ጠንቋይ ቤት ትሄዳለች አላችሁ። እና እንደሱ አይነት ሰዎችን ስታዩ አንድ ትምህርት ውሰዱ። ምን? እግዚአብሔር ጸጋ ቢጎርለን ኖሮ እኛም እንደነሱ ነን። የእግዚአብሔር ልጅ ይህንን ኃይል ባይሰብረውና ማለት ባንችል ሁሉም ሰው ኃጢአት ባሪያ ነበረ። ተፍገመገመ ፍንጫችን ሁሉ መሬት መለስን። የቀጠልንበት ምክንያት ብሎ ስራ እንደዚያው ተክሎን ያልቀረበት ምክንያት ኢየሱስ ስላፈረሰው ነው። ጥቅሱ ተረስቷል። ኢየሱስ የኃጢአትን ኃይል የኃጢአትን ባርነት ቅኝ ግዛት የሰበረበት ጥቅስ ተረስቶ ለጂኒ ለዲያብሎስ ስሏል። ኢየሱስ በዋነኛነት የእግዚአብሔር ልጅ ያፈረሰው እዚህ ምድር ላይ በጽድቅ በመመላለስ ኃጢአት ምን እንደሆነች ባለማወቅ በነገር ሁሉ ሲፈተን ከኃጢአት በቀር ጸንቶ በመኖር በስጋ መልበስ በስጋ መሆን ኃጢአት ያልፈጸመው ነው ተገኘ። እና መጽሐፉ ምን ይላል? ይህ የሱ የህይወት ስርዓት ኢየሱስ ሰው ሆኖ እንዲህ ሆኖ በምድር ላይ ግን የተመላለሰበት የህይወት አቅም ለእያንዳንዱ ክርስቲያን ተሰጥቶታል። ክርስቲያኑ አንድም ወይ አላወቀው ይሆናል፣ ያንን የሚያንሳቀስበት ቲቬት የሚያደርግ ፓስወርድ ጠፍቶ ይሆናል። በተረፈ ማንኛውም ክርስቲያን ኖ ማለት ይችላል። ስለዚህ በዚህ ዓለም ያሉ ሰዎችን በዲያብሎስ ግዛት ውስጥ ስለሆኑ እንደፈለገው ወስዶ የፈለገውን ሊያደርግ ይችላል። ክርስቲያኖች ግን ሰበብ ያስገን እና አንድ ክርስቲያን በሰይጣን ማስ አይችልም። እግዚአብሔር ሰይጣን እኮ አታሉኝ ሲል እንዴ ኖ ማለት ትችላለህ እንዴ? እንዴት አርግ? ለምን የህይወቴን ስራ 8:2 ላይ በክርስቶስ ኢየሱስ እዚህ ምድር ላይ ሲመላለስበት የነበረው የህይወት ምልልስ የህይወት ምልልስ አቅም በኖህ መጻለው ጴጥሮስ እንደዚህ እግዚአብሔርን ለመምሰል ይችላል። መንፈሳዊ አቅም በመለኮቱ ኃይል ሰጥቶናል።
ሌላ ቦታ ደግሞ እንደዚህ ይላል፣ እኔ እኮ የሰይጣን ቀንበር ነው፣ ጫና ነው፣ የሀያ ጥርስ ምናምን እንዳትሉ ምን ይላል? ከጨለማ ስልጣን ይኸው ስልጣን የሴቲቱ ዘር የጨለማ ስልጣን ምን አረገን? ያድነናል። አዳነን። እስቲ አም ፍሪ በሉ፣ ነፃ ሰው ነኝ በሉ። መቶ ከአያት ከቅድመ ከዘር ማንዘር መንፈስ ተጽዕኖ እርግማን የቀት ነፃ ሰው ነኝ። ምክንያቱም በሉ የሴቱ ዘር የመጣበት ምክንያት ከሰይጣን ስልጣን እኔን ነፃ ሊያወጣን ወጥቻለሁ በሉ። ከሰይጣን ስልጣን ያድነን አዳነን። እና የት ነው ታዲያ? እኔ እኮ በዜሮ ነው የምመላለሰው በክርስትና በዜሮ ነገሬ ተመቶ ጤቶ ምንትሴ ተመቶ አያቴ ላይ ነበር ሁሉ እኔ ላይ ያለ ይመስለኛል ምናምን ላይ ያለው እሱ ይመስለኝ የምትሉ ሰዎች ማለት የት ሆናችሁ ነው እንደዛ የሆነው? መጽሐፍ የሚለው ከሰይጣን አዳነን አንነቱንም የኃጢአታችን ስርየት ወዳገኘንበት ወደ ፍቅሩ ልጅ ምስት ምን ማለት ነው? መንግስት ምን ማለት ነው? ከዚህ በኋላ የሚያስተዳድረኝ ሊወስን ብለው ሊሰራብኝ የሚችለው የፈለገውን ማድረግ የሚችለው የፍቅሩ ልጅ ነው። የጨለማው ኃይል የወደቀው መልአክ በኢየሱስ ምክንያት በሴቲቱ ዘር ምክንያት እኔን መግዛት፣ ማስተዳደር፣ መሰልጠን፣ ማዘዝ አይችልም። ምን ማለት ነው ታውቃላችሁ? እኔ በጌታ ነኝ በፍቅሩ ልጅ መንግስት ውስጥ ነው። አነጋገር መጽሐፉ ከጨለማ ስልጣን አዳነን ያለ ነው። የት ነው? የብርሃን መንግስት ውስጥ ደነቅ ብርሃን ያፈልሰናል። አፈለሰን። አፉ እንደዛ ነው የሚለው ከጨለማ ወደሚደነቅ ብርሃን የራችሁ ይላል። ያ እንትን እንዴት አብጣን ምካን ውስጥ ምን መኖር አይችልም? ጨለማ መኖር አይችልም። ምንድነው የጎደ? ወይ አልነገሩ ወይ ሲነግሩ አላመንክም። ማናቸውንም በክስ ያለቁ ነገሮች የምንቀበለው ደግሞ በማየት በመስማት በማሽተት አይደለም፣ በእምነት። ችግሩም እናያለን፣ ቸርች እንሄዳለን፣ እምነት በማየት ከዛ አንዱ ያ ትሽርግማን ነው አባት ላይ ነው። አዎ ነበረ እኔ ከዛ እኔም ቆጥራለሁ ወይኔ ይሄ ነገር ያያቴ ላይ ሆን ያከስቴ ላይ ይሆን በማየት ከነ ችግሬ በሉ ነፃ ሰው ነኝ። ምክንያቱም በሉ ችግሬ ምስክር አይደለም፣ ቃሉ ሊሻር አይችልም። ምድር ያልፋል፣ ሰማይ ያልፋል፣ የአምላኬ ቃል ግን ለዘላለም ጸንታ ትኖራለች። ስለዚህ በሉ ፈልሻለሁ። ጨለማ በእኔ የለም። የአያት ቅድመ አያት የዘር ማንዘር ብለው ነገር የለም። ብርሃን በጨለማ ላይ ስለሚበራ ጨለማ ብርሃንን አላሸነፈውም ተብሎ ተጽፏል። ኢየሱስ በሉ የህይወት ብርሃን የምልልስ ብርሃን ነው። እርሱ እንዲህ ብሏልና እኔ የህይወት ብርሃን ነኝ፣ በእኔ የሚያምን ቢኖር በጨለማ አይመላለስም፣ የህይወት ብርሃን ይሆንለታል እንጂ። አሜን። እሱን ኢየሱስን ያመናችሁ እሱን ኢየሱስን ያመናችሁ የህይወት ብርሃን የሆነውን ኢየሱስን ታምናላችሁ።